አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ አላችሁ? እኔ አልሐምዱሊላህ ደህና ነኝ። እና እንዴት አላችሁ? ወላሂ ከባድ ነው ዝም ብሎ ቅርጾ መልቀቅ ወይ የሆነ ነገር አይለቀቅበት። አሁን እንዴት ነው ሰላም ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ኦርቶዶክስ የሆናችሁ እንዴት አላችሁ? ደህና ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በዘዝት ይበልልኝ ኑሩልኝ። እና አሁን ግራ ግብት ብሎኛል እና አሁን ምግብ እየሰራሁ ልለቅላችሁ፣ ደግሞ እንደዚህ ቤት እያጸዳሁ ምናምን ልለቅላችሁ ሴትዮዋ ታይዋለች ብዬ በጣም እንትን አልኩሽ እና እንደዚህ ነው። ፊቴ ሳላሳይ ነው፣ ያው ታውቁኛላችሁ። ከዚህ በፊት እየለቀቁ ነበረ። ወላይ በጣም አስቸግሮኛል፣ በጣም አስጨንቆኛል። እንዴት እንደምናረግ አላውቅም። እና ኦርቶዶክስ ሆናችሁ ጸልዩልኝ፣ ሙስሊም ሆናችሁ ዱዓ አድርጉልኝ እሺ። እና ላይክ ሼር ሰብስክራይብ አርጉኝ ሁላችሁም። እኔም አረጋለሁ እያረኩ ነው፣ ደግሞም እያየሁ ነው። እና አበረታቱኝ እሺ እህቶች የኔ ውዶች። እና አሁን የምታዩት የሆነ ቪዲዮ እንትን ብዬ እለቅላችኋለሁ ማለት ነው፣ ከኔ ጋር አድርጌው ማለት ነው። እና አበረታቱኝ፣ ወዳችኋለሁ፣ ዱዓ አድርጉልኝ እሺ። እና ላይክ ሼር ሰብስክራይብ እያደረጋችሁ አትርሱን እላችኋለሁ እሺ። እርግጠኛ ነኝ አልረሳኸኝም ማለት? እርግጠኛ ነኝ አላውቅም። እኔ እኮ የአባት ጓደኛ ዳንኤል እባላለሁ፣ የአቶ ታደለ ጓደኛ ነኝ። እሺ በስልክ ስትጨቃጨቅ የነበርኩ አንተ ነህ? ይኸውልህ መኪና ተበላሽቶባቸው ይዘህልኝ ና ብለውኝ ነው። እሺ ና ግባ እንሂድ። እሺ ደውል አገናኝ። ስልካቸው ተበላሽቷል። አላመንከኝም እንዴ? ኧረ እኔ አምኜሃለሁ። ትልቅ ሰው አይደለህ እንዴ? እኮ ና እንሂዳ በቃ። እሺ ቆይ የሆነ ሰው ይጠራና አገባለሁ። ለምን መሰለህ? ዳኒ ከሚባል ልጅ ጋር እንዴት ሰው ማወቅ አለበት እንዴ? ማወቅ ስትል አልገባኝም። እኔን ጠረጠርከኝ እንዴ? ጠርጥሬ አይደለም፣ ቢያንስ የሆነ ሰው ፎቶ ያንሳል። ከማን ጋር? ካንተ ጋር ነው። ያልጠረጠረ ሲባል አልሰማህም? አይሆንም ትታሽ ሲባል አልሰማህም? ቢያንስ ለባለ ሱቁ ልንገርህ። ዝም በል ለመውረድ እሞክራለሁ ብትል እጨርሳለሁ። እሺ ኧረ እንደውም ገላገልከኝ ባዶ ቤት ከምኖር። ምን ማለት ነው አልገባኝም። ገብቶሃል እባክህ? አባቴ እያሰቃየ ከሚያሳድገኝ አንተ ትንሽ የምትሻል ይመስላል። ስለሱ አያገባኝም። ይኸውልህ ዋናው እኔ አንተን ማግኘቴ ነው። ሌላውን ቀስ እያልን በሂደት የምናየው ይሆናል። እሺ አሁን ፈታ በላ ትጨናነቅ። ሙዚቃ ክፈታ። ሙዚቃ ዲስታጊና የሚል የለ? ወዶ አይስቋል። እኔ እዚህ አንጀቴ ርር ብሏል፣ አንተ ደልተዋል። ምን አለበት? ሁላችንም እርር ብለናል። ዱርዬ አባት ደህና አድርጎ አሰልጥኗል። እባክህ ይኸውላችሁ የት እንዳለው ካወቃ ግን አንድ ቀን ያሳድራችሁ ይፈጃችኋል። ምን ማለት ነው ደግሞ እሱ? በእኔ ደራደር በተቻለ አቅም ያለሁበትን ማወቅ ነው። ጨካኝ መሆኑን ታውቃለህ ማለት ነው። እኔን አንጠልጥለህ አመጣኸኝ አይደል? እሱ ደግሞ በገመድ አንተን አንጠልጥሎ ይወስደኝ እኮ። ከዚህ በፊት የሰው ነፍስ አለበታ፣ ያውም የስድስት ሰው ስድስት ግቢ ውስጥ ቀብሯል። ያንተ ቀብር ደግሞ የቱ ጋር ይሆን? ምንም ቢሆን ከወንድሜ አይብስ። ምንድን ነው
ከዛ ቤት ገብቼ ታፍ በይ ማንም ሳያየኝ ያመጣሁት ድስት። ኧረ እባክህ አንተ ልጅ እንዴ ምንድነው እሺ ደግሞ የሚከብደው? ድንች ወጣለሁ። አንተ የኑሮ ውድነቱን የተረዳሁት በወጡ አካባቢ ለዚህ ወጥ እኮ ፈሰስ የተደረገው በፊት ላይ ለምሳ ሳይሆን ለምሳ ግብዣ ነበር አይደለ? ምን ነው እንጀራውንስ ይዘሃል? እሱን ከሌላ ቦታ እንሰርቃለን። ኧረ እንሰርቃለን። እንትን ጭልፋ ረሳ። እሱንም ቢሆን ከሌላ ቦታ እንሰርቃለን አይደለ? አራው እንዳያሳስብ አይደለ? ቆይ አንተ ልጅ ግን ኑሮ ተወደደ እንጂ ድርቅ አልገባ። ምንድነው የርክ ወጥና ድስት ይዘህ የምመጣው? በላውን ሂድና መልሰው። ኧረ በቃ ተወው እንዴ! ማታመጣብኝ ጉድ የለም ገና። ቀጣይ እንዴ እንደማኮራ አሳያለሁ። እውነት ነው። ድንች እያመጣማ ታኮራኛለህ። በልሽና እንሂድ። አልተኛም አይደል? ወይ ተኝቻለሁ። ትሽ ቀሰቀስኩ። ወይ አታስቢ፣ አልቀሰቀሽኝ። አረ ቀስቅሻለሁ። እውነት ያ አትተኝም? ተኝቻለሁ እኮ አልቀሰቀሽኝም። እናትስ ቀስቅሻለሁ። ቆይ ምን ይሆን ነው የምትይኝ? ኧረ እባክሽ ተይኝ እንዴ! ቆይ አንቺ እዛ ከማንም ጋር ስታወሪ ያመሽሽና እኔ እዚህ ተጎልቼ መጠበቅ አለብኝ? ምን አባክተኝ ታል ነው የጠበከኝ? ደሞ ወክንጀራ ታልጋበዘኝ። በልቻለሁ። ተይኝ። ትተይኝ በላ አፈር ብላሽ። ናይ ታናሽ ከምን አባሽ ጀምሮ ነው ብቻዬን በልቼ የማውቀው? ምን አባሽ አትበለኝ። አባቴን አትናገር። በሰላም ይረፍበት። አባቴን መጥራት መብቴ ነው። እሺ ባይሆን ረጂ እኔ እንዴት እንደራበኝ ለራሴ እዚህ እንትን ትላለች እንዴ? ወረጂ እኔን ይራበኝ። እኔ ወንድም በቃ መስሎሻል? ረጂ ስማ ምን እያለ ሲያደክመኝ እንደነበር ብነግርህ እስማ ጨዋታው ቀልዶ እንዴት ደስ እንደሚል እያለ ነው እያደረገ። ምንድነው የሚያደርገኝ? ማለት እንደዚህ ማስደከም ጀመረ እንዴ? እርግጠኛ ነኝ አረሳኸኝ ማለት? እርግጠኛ ነኝ አላውቅም። እኔ እኮ የአባት ጓደኛ ዳንኤል እባላለሁ። ያቶ ታደለ ጓደኛ ነኝ። እሺ በስልክ ስትጨቃጨቅ የነበርኩ አንተ ነህ? ይኸውልህ መኪና ተበላሽቶባቸው ይዘህልኝ ና ብለውኝ ነው። እሺ ና ግባ እንሂድ። እሺ ደውል አገናኝ። ስልካቸው ተበላሽቷል። አላመንከኝም እንዴ? ኧረ እኔ አምኜሃለሁ። ትልቅ ሰው አይደለህ እንዴ? እኮ ና እንሂዳ በቃ። እሺ ቆይ የሆነ ሰው ይጠራና አገባለሁ። ለምን መሰለህ ዳኒ ከሚባል ልጅ ጋር እንዴት ሰው ማወቅ አለበት እንዴ? ማወቅ ስትል አልገባኝም። እኔን ጠረጠርከኝ እንዴ? ጠርጥሬ አይደለም። ቢያንስ የሆነ ሰው ፎቶ ያንሳል። ከማን ጋር? ካንተ ጋር ነው። ያልጠረጠረ ሲባል አልሰማህም? አይሆንም ትታሽ ሲባል አልሰማህም? ቢያንስ ለባለ ሱቁ ልንገርህ። ዝም በል ለመውረድ እሞክራለሁ ብትል እጨርሳለሁ። እሺ ኧረ እንደውም ገላገልከኝ። ባዶ ቤት ከምኖር ምን ማለት ነው? አልገባኝም። ገብቶሃል? እባክህ አባቴ እያሰቃየ ከሚያሳድገኝ አንተ ትንሽ የምትሻል ይመስላል። ስለሱ አያገባኝም። ይኸውልህ ዋናው እኔ አንተን ማግኘቴ ነው። ሌላውን ቀስ እያልን በሂደት የምናየው ይሆናል። እሺ አሁን ፈታ በላት ትጨናነቅ። ሙዚቃ ክፈታ። ሙዚቃ ዲስታጊና የሚል የለ ወዶ አይስቋል። እኔ እዚህ አንጀቴ ርር ብሏል፣ አንተ ደልተዋል። ምን አለብህ? ሁላችንም ርር ብለናል። ዱርዬ አባት ደህና አድርጎ አሰልጥነዋል። እባክህ ይኸውላችሁ የት እንዳለው ካወቃ ግን አንድ ቀን ያሳድራችሁ ይፈጃችኋል። ምን ማለት ነው ደግሞ እሱ? በእኔ ደራደር በተቻለ አቅም ያለውበትን ማወቅ ነው። ጨካኝ መሆኑን ታውቃለህ ማለት ነው። እኔን አንጠልጥለህ አመጣኸኝ አይደል? እሱ ደግሞ በገመድ አንተን አንጠልጥሎ ይወስደኝ እኮ። ከዚህ በፊት የሰው ነፍስ አለበታ። ያውም የስድስት ሰው ስድስት ግቢ ውስጥ ቀብሯል። ያንተ ቀብር ደግሞ የቱ ጋር ይሆን? ምንም ቢሆን ከወንድሜ አይብስ።
ምንድነው? ከዛ ቤት ገብቼ ታፍ በይ ማንም ሳያየኝ ያመጣሁት ድስት። ኧረ እባክህ አንተ ልጅ እንዴ ምንድነው እሺ ደግሞ የሚከብደው? ድንች ወጣለሁ። አንተ የኑሮ ውድነቱን የተረዳሁት በወጡ አካባቢ ለዚህ ወጥ እኮ ፈሰስ የተደረገው በፊት ላይ ለምሳ ሳይሆን ለምሳ ግብዣ ነበር አይደለ? ምን ነው እንጀራውንስ ይዘሃል? እሱን ከሌላ ቦታ እንሰርቃለን። ኧረ እንሰርቃለን። እንትን ጭልፋ ረሳ። እሱንም ቢሆን ከሌላ ቦታ እንሰርቃለን አይደለ? አራው እንዳያሳስብ አይደለ? ቆይ አንተ ልጅ ግን ኑሮ ተወደደ እንጂ ድርቅ አልገባ። ምንድነው የርክ ወጥና ድስት ይዘህ የምትመጣው? በላው ሂድና መልሰው። ኧረ በቃ ተወው እንዴ! ማታመጣብኝ ጉድ የለም ገና። ቀጣይ እንዴ እንደማኮራ አሳያለሁ። እውነት ነው። ድንች እያመጣማ ታኮራኛለህ። በልሽና እንሂድ። አልተኛም አይደል? ወይ ተኝቻለሁ። ትሽ ቀሰቀስኩ። ወይ አታስቢ፣ አልቀሰቀሽ። አረ ቀስቅሻለሁ። እውነት ያ አታየኝም? ተኝቻለሁ እኮ አልቀሰቀሽኝም። እናትስ ቀስቅሻለሁ። ቆይ ምን ይሁን ነው የምትይኝ? ኧረ እባክሽ ተይኝ እንዴ! ቆይ አንቺ እዛ ከማንም ጋር ስተወልድ ያምሽሽና እኔ እዚህ ተጎልቼ መጠበቅ አለብኝ? ምን አባክ ተኝተሃል ነው የጠበቅከኝ? ደግሞ እንጀራ ታልጋበዘኝ? በልቻለሁ ነው ተይኝ። ትተይኝ በላ አፈር ብላሽ። ናይ ታናሽ ከምን አባሽ ጀምሮ ነው ብቻዬን በልቼ የማውቀው? ምን አባሽ አትበለኝ። አባቴን አትናገር። በሰላም ይረፍበት። አባቴን መጥራት መብቴ ነው። እሺ በአሁኑ ረጂ እኔ እንዴት እንደራበኝ ለራሴ እዚህ እንትን ትላለች እንዴ? ወረጂ እኔን ይራበኝ እኔ ወንድም አቀፍ መስሎሻል? ወረጂ ስማ ምን እያለ ሲያደክመኝ እንደነበር ብነግርህ በስማ ጨዋታው ቀልዱ እንዴት ደስ እንደሚል እያለ ነው እያደረገ። ምንድነው የሚያደርገኝ? ማለት እንደዚህ ማስደከም ጀመረ እንዴ? አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ አላችሁ? እኔ አልሐምዱሊላህ ደህና ነኝ። እና እንዴት አላችሁ? ወላሂ ከባድ ነው ዝም ብሎ ቅርጾ መልቀቅ ወይ የሆነ ነገር አይለቀቅበት። አሁን እንዴት ነው? ሰላም ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ኦርቶዶክስ የሆናችሁ እንዴት አላችሁ? ደህና ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በዘዝት ይበልልኝ ኑሩልኝ። እና አሁን ግራ ግብት ብሎኛል እና አሁን ምግብ እየሰራሁ ልለቅላችሁ ደግሞ እንደዚህ ቤት እያጸዳሁ ምናምን ልለቅላችሁ ሴትዮዋ ታይዋለች ብዬ በጣም እንትን አልኩሽ እና እንደዚህ ነው ፊቴ ሳላሳይ ነው። ያው ታውቁኛላችሁ ከዚህ በፊት እየለቀቁ ነበረ። ወላይ በጣም አስቸግሮኛል። በጣም አስጨንቆኛል። እንዴት እንደምናረግ አላውቅም። እና ኦርቶዶክስ የሆናችሁ ጸልዩልኝ፣ ሙስሊም ሆናችሁ ዱዓ አድርጉልኝ እሺ። እና ላይክ ሼር ሰብስክራይብ አርጉኝ ሁላችሁም። እኔም አረጋለሁ እያረኩ ነው ደግሞ እያየሁ ነው እና አበረታቱኝ እሺ እህቶች የኔ ውዶች። እና አሁን ይሄ የምታዩት የሆነ ቪዲዮ እንትን ብዬ እለቅላችኋለሁ ማለት ነው ከኔ ጋር አድርጌው ማለት ነው። እና አበረታቱኝ ወዳችኋለሁ፣ ዱዓ አድርጉልኝ እሺ። እና ላይክ ሼር ሰብስክራይብ እያደረጋችሁ አትርሱን እላችኋለሁ እሺ። እርግጠኛ ነኝ አልረሳኸኝም ማለት? እርግጠኛ ነኝ አላውቅም። እኔ እኮ የአባት ጓደኛ ዳንኤል እባላለሁ። ያቶ ታደለ ጓደኛ ነኝ። እሺ በስልክ ስትጨቃጨቅ የነበርኩ አንተ ነህ? ይኸውልህ መኪና ተበላሽቶባቸው ይዘህልኝ ና ብለውኝ ነው። እሺ ና ግባ እንሂድ። እሺ ደውል አገናኝ። ስልካቸው ተበላሽቷል። አላመንከኝም እንዴ? ኧረ እኔ አምኜሃለሁ።
ና እንሂዳ በቃ። እሺ ቆይ የሆነ ሰው ይጠራና አገባለሁ። ምን መሰለህ ዳኒ ከሚባል ልጅ ጋር እንዴት ሰው ማወቅ አለበት እንዴ? ማወቅ ስትል አልገባኝም። እኔን ጠረጠርከኝ እንዴ? ጠርጥሬ አይደለም። ቢያንስ የሆነ ሰው ፎቶ ያንሳል። ከማን ጋር? ካንተ ጋር ነው። ያልጠረጠረ ሲባል አልሰማህም? አይሆንም ትታሽ ሲባል አልሰማህም? ቢያንስ ለባለሱ ሁሉም ጋር ዝም በል ለመውረድ እሞክራለሁ ብትል እጨርሳለሁ። እሺ ኧረ እንደውም ገላገልከኝ ባዶ ቤት ከምኖር። ምን ማለት ነው አልገባኝም። ገብቶሃል እባክህ አባቴ እያሰቃየ ከሚያሳድገኝ አንተ ትንሽ የምትሻል ይመስላል። ስለሱ አያገባኝም። ይኸውልህ ዋናው እኔ አንተን ማግኘቴ ነው። ሌላውን ቀስ እያልን በሂደት የምናየው ይሆናል። እሺ አሁን ፈታ በላ ትጨናነቅ። ሙዚቃ ክፈታ። ሙዚቃ ዲስታጊና የሚል የለ ወዶ አይስቋል። እኔ እዚህ አንጀቴ ርር ብሏል፣ አንተ ደልተዋል። ምን አለብህ? ሁላችንም ርር ብለናል። ዱርዬ አባት ደህና አድርጎ አሰልጥነዋል። እባክህ ይኸውላችሁ የት እንዳለው ካወቃ ግን አንድ ቀን ያሳድራችሁ ይፈጃችኋል። ምን ማለት ነው ደግሞ እሱ? በእኔ ደራደር በተቻለ አቅም ያለሁበትን ማወቅ ነው። ጨካኝ መሆኑን ታውቃለህ ማለት ነው። እኔን አንጠልጥለህ አመጣኸኝ አይደል? እሱ ደግሞ በገመድ አንተን አንጠልጥሎ ይወስደኝ እኮ። ከዚህ በፊት የሰው ነፍስ አለበታ። ያውም የስድስት ስድስት ግቢ ውስጥ ቀብሯል። ያንተ ቀብር ደግሞ የቱ ጋር ይሆን? ምንም ቢሆን ከወንድሜ አይብስ። ምንድነው? ከዛ ቤት ገብቼ ታፍ በይ ማንም ሳያየኝ ያመጣሁት ድስት። ኧረ እባክህ አንተ ልጅ እንዴ ምንድነው? እሺ ደግሞ የሚከብደው ድንች ወጣለሁ። አንተ የኑሮ ውድነቱን የተረዳሁት በወጡ አካባቢ ነው። ለዚህ ወጥ እኮ ፈሰስ የተደረገው በፊት ላይ ለምሳ ሳይሆን ለምሳ ግብዣ ነበር አይደለ? ምን ነው እንጀራውንስ ይዘሃል? እሱን ከሌላ ቦታ እንሰርቃለን። ኧረ እንሰርቃለን። እንትን ጭልፋ ረሳ። እሱንም ቢሆን ከሌላ ቦታ እንሰርቃለን አይደለ? አራው እንዳያሳስብ አይደለ? ቆይ አንተ ልጅ ግን ኑሮ ተወደደ እንጂ ድርቅ አልገባ። ምንድነው የርክ ወጥና ድስት ይዘህ የምትመጣው? በላው ሂድና መልሰው። ኧረ በቃ ተወው እንዴ! ማታመጣብኝ ጉድ የለም ገና። ቀጣይ እንዴ እንደማኮራ አሳያለሁ። እውነት ነው። ድንች እያመጣማ ታኮራኛለህ። በልሽና እንሂድ። አልተኛም አይደል? ወይ ተኝቻለሁ። ትሽ ቀሰቀስኩ። ወይ አታስቢ፣ አልቀሰቀሽኝ። ኧረ ቀስቅሻለሁ። እውነት ይሄ አታየኝም? ተኝቻለሁ እኮ አልቀሰቀሽኝም። እናትሽ ቀስቅሻለሁ። ቆይ ምን ይሁን ነው የምትይኝ? ኧረ እባክሽ ተይኝ እንዴ! ቆይ አንቺ እዛ ከማንም ጋር ስታወሪ ያመሽሽና እኔ እዚህ ተጎልቼ መጠበቅ አለብኝ? ምን አባክተኝ ታዲያ ነው የጠበቅከኝ? ደግሞ ክንጀራ ታልጋበዘኝ። በልቻለሁ ነው ተይኝ። ትተይኝ በላ አፈር ብላሽ። ናይ ታናሽ ከምን አባሽ ጀምሮ ነው ብቻዬን በልቼ የማውቀው? ምን አባሽ አትበለኝ። አባቴን አትናገር። በሰላም ይረፍበት። አባቴን መጥራት መብቴ ነው። እሺ ባይሆን ረጂ እኔ እንዴት እንደራበኝ ለራሴ እዚህ እንትን ትላለች እንዴ? ወረጂ እኔን ይራበኝ። እኔ ወንድም በቃ መስሎሻል? ረጂ ስማ ምን እያለ ሲያደክመኝ እንደነበር ብነግርህ በስማ ጨዋታው ቀልዱ እንዴት ደስ እንደሚል እያለ ነው እያደረገ። ምንድነው የሚያደርገኝ? ማለት እንደዚህ ማስደከም ጀመረ እንዴ? እርግጠኛ ነኝ አረሳኸኝ ማለት? እርግጠኛ ነኝ አላውቅም። እኔ እኮ የአባት ጓደኛ ዳንኤል እባላለሁ። ያቶ ታደለ ጓደኛ ነኝ። እሺ በስልክ ስትጨቃጨቅ የነበርኩ አንተ ነህ? ይኸውልህ መኪና ተበላሽቶባቸው ይዘህልኝ ና ብለውኝ ነው። እሺ ና ግባ እንሂድ። እሺ ደውል አገናኝ። ስልካቸው ተበላሽቷል። አላመንከኝም እንዴ? ኧረ እኔ አምኜሃለሁ።
ትልቅ ሰው አይደለ እንዴ? ኮና እንሂዳ በቃ። እሺ ቆይ የሆነ ሰው ይጠራና አገባለሁ። ለምን መሰለህ? ዳኒ ከሚባል ልጅ ጋር እንዴት ሰው ማወቅ አለበት እንዴ? ማወቅ ስትል አልገባኝም። እኔን ጠረጠርከኝ እንዴ? ጠርጥሬ አይደለም። ቢያንስ የሆነ ሰው ፎቶ ያንሳል። ከማን ጋር? ካንተ ጋር ነው። ያልጠረጠረ ሲባል አልሰማም። አይሆንም ትታሽ ሲባል አልሰማም። ቢያንስ ለባለ ሱቁ ልንገር። ዝም በል ለመውረድ እሞክራለሁ ብትል እጨርሳለሁ። እሺ አረ እንደውም ገላገልከኝ። ባዶ ቤት ከምኑ ምን ማለት ነው? አልገባኝም። ገብቷል እባክህ። አባቴ እያሰቃየ ከሚያሳድገኝ አንተ ትንሽ የምትሻል ይመስላል። ስለሱ ያገባኝ። ይኸውልህ ዋናው እኔ አንተን ማግኘቴ ነው። ሌላውን ቀስ እያልን በሂደት የምናየው ይሆናል። እሺ አሁን ፈታ በላ፣ ትጨናነቅ። ሙዚቃ ክፈታ። ሙዚቃ ዲስታጊና የሚል የለ ወዶ አይስቋል። እኔ እዚህ አንጀቴ ርር ብሏል፣ አንተ ደልተዋል። ምን አለብህ? ሁላችንም እርር ብለናል። ዱርዬ አባት ደህና አድርጎ አሰልጥነዋል። እባክህ ይኸውላችሁ የት እንዳለው ካወቃ ግን አንድ ቀን ያሳድራችሁ ይፈጃችኋል። ምን ማለት ነው ደግሞ እሱ? በእኔ ደራደር በተቻለ አቅም ያለሁበትን ማወቅ ነው። ጨካኝ መሆኑን ታውቃለህ ማለት ነው። እኔን አንጠልጥለህ አመጣኸኝ አይደል? እሱ ደግሞ በገመድ አንተን አንጠልጥሎ ይወስደኝ እኮ። ከዚህ በፊት የሰው ነፍስ አለበታ። ያውም የስድስት ሰው ስድስት ግቢ ውስጥ ቀብሯል። ያንተ ቀብር ደግሞ የቱ ጋር ይሆን? ምንም ቢሆን ከወንድሜ አይብስ። ምንድን ነው? ከዛ ቤት ገብቼ ታፍ ታፍ በይ ማንም ሳያየኝ ያመጣሁት ድስት። ኧረ እባክህ እባክህ አንተ ልጅ እንዴ! ምንድን ነው እሺ ደግሞ የሚከብደው? ድንች ወጣለሁ። አንተ የኑሮ ውድነቱን የተረዳሁት በወጡ አካባቢ ነው። ለዚህ ወጥ እኮ ፈሰስ የተደረገው በፊት ላይ ለምሳ ሳይሆን ለምሳ ግብዣ ነበር አይደለ? ምን ነው እንጀራውንስ ይዘሃል? እሱን ከሌላ ቦታ እንሰርቃለን። ኧረ እንሰርቃለን። እንትን ጭልፋ ረሳ። እሱንም ቢሆን ከሌላ ቦታ እንሰርቃለን አይደለ? አራው እንዳያሳስብ አይደለ? ቆይ አንተ ልጅ ግን ኑሮ ተወደደ እንጂ ድርቅ አልገባ። ምንድነው የርክ ወጥና ድስት ይዘህ የምትመጣው? በላውን ሂድና መልሰው። ኧረ በቃ ተወው እንዴ! ማታመጣብኝ ጉድ የለም ገና። ቀጣይ እንዲህ እንደማኮራ አሳያለሁ። እውነት ነው። ድንች እያመጣማ ታኮራኛለህ። በልሽና እንሂድ። አልተኛም አይደል? ወይ ተኝቻለሁ። ትሽ ቀሰቀስኩ። ወይ አታስቢ፣ አልቀሰቀሽኝ። አረ ቀስቅሻለሁ። እውነት ያ አታይኝም? ተኝቻለሁ እኮ አልቀሰቀሽኝም። እናትስ ቀስቅሻለሁ። ቆይ ምን ይሆን ነው የምትይኝ? ኧረ እባክሽ ተይኝ እንዴ! ቆይ አንቺ እዛ ከማንም ጋር ስታወሪ ያመሽሽና እኔ እዚህ ተጎልቼ መጠበቅ አለብኝ? ምን አባክተኝ ታል ነው የጠበከኝ? ደሞ እንጀራ ታልጋበዘኝ። በልቻለሁ። ተይኝ። ትተይኝ በላ አፈር ብላሽ። ናይ ታራሺ ከምን አባሽ ጀምሮ ነው ብቻዬን በልቼ የማውቀው? ምን አባሽ አትበለኝ። አባቴን አትናገር። በሰላም ይረፍበት። አባቴን መጥራት መብቴ ነው። እሺ ባይሆን ረጂ እኔ እንዴት እንደራበኝ ለራሴ እዚህ እንትን ትላለች እንዴ? ወረጂ እኔ የሚራበኝ እኔ ወንድም በቃ መስሎሻል? ረጂ ስማ ምን እያለ ሲያደክመኝ እንደነበር ብነግርህ ለስማ ጨዋታው ቀልዱ እንዴት ደስ እንደሚል እያለ ነው እያደረገ። ምንድነው የሚያደርገኝ? ማለት እንደዚህ ማስደከም ጀመረ እንዴ? አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ አላችሁ? እኔ አልሐምዱሊላህ ደህና ነኝ። እና እንዴት አላችሁ? ወላሂ ከባድ ነው ዝም ብሎ ቀርጾ መልቀቅ ወይ የሆነ ነገር አይለቀቅበት። አሁን
ነው? ሰላም ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ኦርቶዶክስ የሆናችሁ እንዴት አላችሁ? ደህና ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በዘዝት ይበልልኝ ኑሩልኝ። እና አሁን ግራ ግብት ብሎኛል እና አሁን ምግብ እየሰራሁ ልለቅላችሁ ደግሞ እንደዚህ ቤት እያጸዳሁ ምናምን ልለቅላችሁ ሴትዮዋ ታይዋለች ብዬ በጣም እንትን አልኩሽ እና እንደዚህ ነው። ፊቴ ሳላሳይ ነው ያው ታውቁኛላችሁ። ከዚህ በፊት እየለቀቁ ነበረ። ወላይ በጣም አስቸግሮኛል። በጣም አስጨንቆኛል። እንዴት እንደምናረግ አላውቅም። እና ኦርቶዶክስ ሆናችሁ ጸልዩልኝ፣ ሙስሊም ሆናችሁ ዱዓ አድርጉልኝ እሺ። እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ ሁላችሁ። እኔም አረጋለሁ እያረኩ ነው ደግሞ እያየሁ ነው። እና አበረታቱኝ እሺ እህቶች፣ የኔ ውዶች። እና አሁን ይሄ የምታዩት የሆነ ቪዲዮ እንትን ብዬ እለቅላችኋለሁ ማለት ነው፣ ከኔ ጋር አድርጌው ማለት ነው። እና አበረታቱኝ፣ ወዳችኋለሁ፣ ዱዓ አድርጉልኝ እሺ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አትርሱን እላችኋለሁ እሺ። እርግጠኛ ነኝ አልረሳኸኝም ማለት? እርግጠኛ ነኝ አላውቅም። እኔ እኮ የአባት ጓደኛ ዳንኤል እባላለሁ። ያቶ ታደለ ጓደኛ ነኝ። እሺ በስልክ ስትጨቃጨቅ የነበርኩ አንተ ነህ? ይኸውልህ መኪና ተበላሽቶባቸው ይዘህልኝ ና ብለውኝ ነው። እሺ ና ግባ እንሂድ። እሺ ደውል አገናኝ። ስልካቸው ተበላሽቷል። አላመንከኝም እንዴ? ኧረ እኔ አምኜሃለሁ። ትልቅ ሰው አይደለህ እንዴ? እኮ ና እንሂዳ በቃ። እሺ ቆይ የሆነ ሰው ይጠራና አገባለሁ። ለምን መሰለህ ዳኒ ከሚባል ልጅ ጋር እንዴት ሰው ማወቅ አለበት እንዴ? ማወቅ ስትል አልገባኝም። እኔን ጠረጠርከኝ እንዴ? ጠርጥሬ አይደለም። ቢያንስ የሆነ ሰው ፎቶ ያንሳል። ከማን ጋር? ካንተ ጋር ነው። ያልጠረጠረ ሲባል አልሰማም። አይሆንም ትታሽ ሲባል አልሰማም። ቢያንስ ለባለሱ ሁሉም ጋር ዝም በል ለመውረድ እሞክራለሁ ብትል እጨርሳለሁ። እሺ ኧረ እንደውም ገላገልከኝ ባዶ ቤት ከምኖር። ምን ማለት ነው አልገባኝም። ገብቶሃል እባክህ። አባቴ እያሰቃየ ከሚያሳድገኝ አንተ ትንሽ የምትሻል ይመስላል። ስለሱ አያገባኝም። ይኸውልህ ዋናው እኔ አንተን ማግኘቴ ነው። ሌላውን ቀስ እያልን በሂደት የምናየው ይሆናል። እሺ አሁን ፈታ በላት ትጨናነቅ። ሙዚቃ ክፈታ። ሙዚቃ ዲስታጊና የሚል የለ ወዶ አይስቋል። እኔ እዚህ አንጀቴ ርር ብሏል፣ አንተ ደልተዋል። ምን አለብህ? ሁላችንም ርር ብለናል። ዱርዬ አባት ደህና አድርጎ አሰልጥነዋል። እባክህ ይኸውላችሁ የት እንዳለው ካወቃ ግን አንድ ቀን ያሳድራችሁ ይፈጃችኋል። ምን ማለት ነው ደግሞ እሱ? በእኔ ደራደር በተቻለ አቅም ያለሁበትን ማወቅ ነው። ጨካኝ መሆኑን ታውቃለህ ማለት ነው። እኔን አንጠልጥለህ አመጣኸኝ አይደል? እሱ ደግሞ በገመድ አንተን አንጠልጥሎ ይወስደኝ እኮ። ከዚህ በፊት የሰው ነፍስ አለበታ። ያውም የስድስት ስድስት ግቢ ውስጥ ቀብሯል። ያንተ ቀብር ደግሞ የቱ ጋር ይሆን? ምንም ቢሆን ከወንድሜ አይብስ። ምንድን ነው? ከዛ ቤት ገብቼ ታፍ በይ ማንም ሳያየኝ ያመጣሁት ድስት። ኧረ እባክህ አንተ ልጅ እንዴ! ምንድነው እሺ ደግሞ የሚከብደው? ድንች እወጣለሁ። አንተ የኑሮ ውድነቱን የተረዳሁት በወጡ አካባቢ ነው። ለዚህ ወጥ እኮ ፈሰስ የተደረገው በፊት ላይ ለምሳ ሳይሆን ለምሳ ግብዣ ነበር አይደለ? ምን ነው እንጀራውንስ ይዘሃል?
እሱን ከሌላ ቦታ እንሰርቃለን። ኧረ እንሰርቃለን። እንትን ጭልፋ ረሳ። እሱንም ቢሆን ከሌላ ቦታ እንሰርቃለን አይደለ? አራው እንዳያሳስብ አይደለ? ቆይ አንተ ልጅ ግን ኑሮ ተወደደ እንጂ ድርቅ አልገባ። ምንድነው የርክ ወጥና ድስት ይዘህ የምትመጣው? በላው ሂድና መልሰው። አረ በቃ ተወው እንዴ! ማታመጣብኝ ጉድ የለም ገና። ቀጣይ እንዴ እንደማኮራ አሳያለሁ። እውነት ነው። ድንች እያመጣማ ታኮራኛለህ። በልሽና እንሂድ። አልተኛም አይደል? ወይ ተኝቻለሁ። ትሽ ቀሰቀስኩ። ወይ አታስቢ፣ አልቀሰቀሽኝ። አረ ቀስቅሻለሁ። እውነት ያ አትተኝም? ተኝቻለሁ እኮ አልቀሰቀሽኝም። እናትሽ ቀስቅሻለሁ። ቆይ ምን ይሁን ነው የምትይኝ? ኧረ እባክሽ ተይኝ እንዴ! ቆይ አንቺ እዛ ከማንም ጋር ስታወሪ ያመሽሽና እኔ እዚህ ተጎልቼ መጠበቅ አለብኝ? ምን አባክተኝ ታሩ ነው የጠበቅከኝ? ደሞ ወክንጀራት አልጋበዘኝ። በልቻለሁ። ተይኝ። ትተይኝ በላ አፈር ብላሽ። ናይ ታናሽ ከምን አባሽ ጀምሮ ነው ብቻዬን በልቼ የማውቀው? ምን አባሽ አትበለኝ። አባቴን አትናገር። በሰላም ይረፍበት። አባቴን መጥራት መብቴ ነው። እሺ በአሁኑ ረጂ እኔ እንዴት እንደራበ ለራሴ እዚህ እንትን ትላለች እንዴ? ወረጂ እኔ ይራበኝ እኔ ወንድም በቃ መስሎሻል? ወረጂ ስማ ምን እያለ ሲያደክመኝ እንደነበር ብነግርህ በስማ ጨዋታው ቀልዶ እንዴት ደስ እንደሚል እያለ ነው እያደረገ። ምንድነው የሚያደርገኝ? ማለት እንደዚህ ማስደከም ጀመረ እንዴ? እርግጠኛ ነኝ አረሳኸኝ ማለት? እርግጠኛ ነኝ አላውቅም። እኔ እኮ የአባት ጓደኛ ዳንኤል እባላለሁ። ያቶ ታደለ ጓደኛ ነኝ። እሺ በስልክ ስትጨቃጨቅ የነበርኩ አንተ ነህ? ይኸውልህ መኪና ተበላሽቶባቸው ይዘህልኝ ና ብለውኝ ነው። እሺ ና ግባ እንሂድ። እሺ ደውል አገናኝ። ስልካቸው ተበላሽቷል። አላመንከኝም እንዴ? ኧረ እኔ አምኜሃለሁ። ትልቅ ሰው አይደለህ እንዴ? እኮ ና እንሂዳ በቃ። እሺ ቆይ የሆነ ሰው ይጠራና አገባለሁ። ለምን መሰለህ ዳኒ ከሚባል ልጅ ጋር እንዴት ሰው ማወቅ አለበት እንዴ? ማወቅ ስትል አልገባኝም። እኔን ጠረጠርከኝ እንዴ? ጠርጥሬ አይደለም። ቢያንስ የሆነ ሰው ፎቶ ያንሳል። ከማን ጋር? ካንተ ጋር ነው። ያልጠረጠረ ሲባል አልሰማህም? አይሆንም ትታሽ ሲባል አልሰማህም? ቢያንስ ለባለሱ ሁሉም ጋር ዝም በል። ለመውረድ እሞክራለሁ ብትል እጨርሳለሁ። እሺ ኧረ እንደውም ገላገልከኝ። ባዶ ቤት ከምንውል ምን ማለት ነው? አልገባኝም። ገብቶሃል? እባክህ አባቴ እያሰቃየ ከሚያሳድገኝ አንተ ትንሽ የምትሻል ይመስላል። ስለሱ አያገባኝም። ይኸውልህ ዋናው እኔ አንተን ማግኘቴ ነው። ሌላውን ቀስ እያልን በሂደት የምናየው ይሆናል። እሺ አሁን ፈታ በላ ትጨናነቅ። ሙዚቃ ክፈታ። ሙዚቃ ዲስታጊና የሚል የለ? ወዶ አይስቋል። እኔ እዚህ አንጀቴ ርር ብሏል፣ አንተ ደልተዋል። ምን አለብህ? ሁላችንም ርር ብለናል። ዱርዬ አባት ደህና አድርጎ አሰልጥነዋል። እባክህ ይኸውላችሁ የት እንዳለው ካወቃ ግን አንድ ቀን ያሳድራችሁ ይፈጃችኋል። ምን ማለት ነው ደግሞ እሱ? በእኔ ደራደር በተቻለ አቅም ያለሁበትን ማወቅ ነው። ጨካኝ መሆኑን ታውቃለህ ማለት ነው። እኔን አንጠልጥለህ አመጣኸኝ አይደል? እሱ ደግሞ በገመድ አንተን አንጠልጥሎ ይወስደኝ እኮ። ከዚህ በፊት የሰው ነፍስ አለበታ። ያውም የስድስት ሰው 6 ግቢ ውስጥ ቀብሯል። ያንተ ቀብር ደግሞ የቱ ጋር ይሆን? ምንም ቢሆን ከወንድሜ አይብስ። ምንድነው? ከዛ ቤት ገብቼ ታፍ ታፍ በይ ማንም ሳያየኝ ያመጣሁት ድስት። ኧረ እባክህ እባክህ አንተ ልጅ እንዴ ምንድነው? እሺ ደግሞ የሚከብደው ድንች ወጣለሁ። አንተ የኑሮ ውድነቱን የተረዳሁት በወጡ አካባቢ ነው። ለዚህ ወጥ እኮ ፈሰስ የተደረገው በፊት ላይ ለምሳ ሳይሆን ለምሳ ግብዣ ነበር አይደለ?
ምን ነው እንጀራውንስ ይዘሃል? እሱን ከሌላ ቦታ እንሰርቃለን። ኧረ እንሰርቃለን። እንትን ጭልፋ ረሳ። እሱንም ቢሆን ከሌላ ቦታ እንሰርቃለን አይደለ? ኧረ አሁን እንዳያሳስብ አይደለ? ቆይ አንተ ልጅ ግን ኑሮ ተወደደ እንጂ ድርቅ አልገባ። ምንድነው እየሄድክ ወጥና ድስት ይዘህ የምትመጣው? በላውን ሂድና መልሰው። ኧረ በቃ ተወው። እንዴ ማታመጣብኝ ጉድ የለም ገና። ቀጣይ እንዲህ እንደማኮራ አሳያለሁ። እውነት ነው። ድንች እያመጣማ ታኮራኛለህ። በልሽና እንሂድ። አልተኛም አይደል? ወይ ተኝቻለሁ። ትሽ ቀሰቀስኩ። ወይ አታስቢ፣ አልቀሰቀሽኝ። ኧረ ቀስቅሻለሁ። እውነት ይሄ አታየኝም? ተኝቻለሁ እኮ አልቀሰቀሽኝም። እናትሽ ቀስቅሻለሁ። ቆይ ምን ይሁን ነው የምትይኝ? ኧረ እባክሽ ተይኝ እንዴ! ቆይ አንቺ እዛ ከማንም ጋር ስታወሪ ያመሽሽና እኔ እዚህ ተጎልቼ መጠበቅ አለብኝ? ምን አባክተኝ ታዲያ ነው የጠበከኝ? ደሞ ክንጀራ ታልጋበዘኝ። በልቻለሁ ነው ተይኝ። ትተይኝ በላ አፈር ብላሽ። ናይ ታናሺ ከምን አባሽ ጀምሮ ነው ብቻዬን በልቼ የማውቀው? ምን አባሽ አትበለኝ። አባቴን አትናገር። በሰላም ይረፍበት። አባቴን መጥራት መብቴ ነው። እሺ ባይሆን ረጂ እኔ እንዴት እንደራበኝ ለራሴ እዚህ እንትን ትላለች እንዴ? ወረጂ እኔን ይራበኝ። እኔ ወንድም በቃ መስሎሻል? ረጂ ስማ፣ ምን እያለ ሲያደክመኝ እንደነበር ብነግርህ በስማ ጨዋታው ቀልዱ እንዴት ደስ እንደሚል እያለ ነው እያደረገ። ምንድነው የሚያደርገኝ? ማለት እንደዚህ ማስደከም ጀመረ እንዴ?